ዓለማችን ከልጅነት ጀምሮ ከደከምክ ለፍተህ ከሰራህ ስኬታማ ትሆናለህ የሚል ትልቅ ውሸት ስታስተምርህ ኖራለች። ማኪያቬሊ ግን ከዘመናት በፊት የነገረን እውነት ሙሉ በሙሉ የተለየ ነው። ጠንክሮ መስራትና ከባድ ስራ ብቻውን ሰዎችን ድሃ፣ ደካማና ሌሎች ባሪያ አድርጎ ያስቀራቸዋል። እስኪ ዙሪያ ያለውን ዓለም ተመልከት። ጠንክረውና አጥንታቸውን ጨርሰው የሚያድሩ ሰዎች ናቸው ወይስ በስትራቴጂና በጥበብ የሚያስቡት ሰዎች ናቸው የዓለምን ሀብትና ኃይል የተቆጣጠሩት? ጠንክሮ መስራት ብቻውን የስኬት ቁልፍ ቢሆን ኖሮ በቀን 15 ሰዓት አካላዊ ጉልበታቸውን የሚጨርሱ ሰዎች የዓለማችን ሀብታሞች በሆኑ ነበር። ነገር ግን እውነታው ጨካኝ ነው። ጠንክረ በሰራህ ቁጥር ሌሎች ሰዎች ያንተን ጉልበትና ላብ ተጠቅመው የራሳቸውን ህልምና ግዛት ይገነባሉ። ሰዎች አንተ ያለምንም ጥያቄ ጠንክረህ እንደምትሰራ ሲያውቁ ያንተን ታማኝነትና ደካማነት ተጠቅመው በዚያ ቦታ ላይ ያስቀሩሃል። ምክንያቱም አንተን ከፍ ማድረግ ለነሱ የሚሰጠውን ጥቅም ያሳንስባቸዋል። ኃያል ሰው ለመሆን ጉልበትህን በከንቱ ማፍሰስ ማቆም አለብን። ይልቁንም ጉልበትህን በስትራቴጂያዊ አስተሳሰብ፣ በሰዎች የስነቦና መረብና በኃይል ጨዋታ ላይ መዋል አለብን። ጠንክሮ መስራት የሞኞች መጫወቻ ነው። ጥበብና ስትራቴጂ ግን የኃያላን መመሪያ ናቸው። ከዛሬ ጀምሮ እንደ ተራ ሰራተኛ አካላዊ አቅምህን ብቻ ከመጨረስ ውጣና ጨዋታውን ከላይ ሆኖ እንደማይ ስትራቴጂስት አእምሮህን ማሰራት ጀምር። እናም ዋናው ነገር ምንድነው ካልከኝ የሌሎችን ጉልበትና ጊዜ የመጠቀም ጥበብ ነው። ማኪያቬሊ በግልጽ እንዳስገነዘበን እውነተኛ ኃያላን ሰዎች ህይወታቸውን በሙሉ እጃቸውን በጭቃና በደም በማበላሸት አይጨርሱ። ይልቁንም የሌሎችን ሰዎች ጉልበት፣ እውቀትና ጊዜ እንደ ትልቅ ማንሻ ወይም እንደ ሌቨሬጅ ይጠቀሙበታል። አንተ ሁሉንም ነገር በራስ ጥንካሬ ብቻ ለማድረግ ስትሞክር አቅምህ የተገደበና ጊዜ አጭር ይሆናል። የዓለም ትልቆች ስኬታማ የሆኑት በራሳቸው 15 ሰዓት በመስራታቸው ሳይሆን የሺዎችን ሰዎች 15 ሰዓት በራሳቸው ስትራቴጂ ስር አጣጥሞ በመምራት ነው። አብዛኛው ሰው በራሴ ጥረት ብቻ ነው ማደግ የምፈልገው በሚል የሞኝነት ኩራት ተሸውዶ ራሱን ያደክማል። ነገር ግን የጨለማው ሳይኮሎጂ ጥበብ እንደሚያስተምረን የስራውን ክብደት ሌሎች መስጠት፣ ምስጋናውና ዋናውን ውጤት ግን ለራስ ማድረግ ነው። ሰዎች ያላነሱትን ድንጋይ አንተ ፈንቅለህ አትሸከም። ይልቁንም ድንጋዩን የሚፈነቅሉበትን መንገድ አመቻችተህ የበላይ ጠባቂ ሁን። ሰዎች የአንተን አእምሮአዊ መሪነትና ስትራቴጂያዊ እይታ እንዲከተሉ አድርጋቸው እንጂ አንተ የእነሱን አካላዊ ስራ ስትተካ አትገኝ። የሌሎችን ድካም በጥበብ ወደ ራስህ ውጤት መቀየር የኃያላን ትልቁ ድብቅ መሳሪያ ነው። ይህንን ስትተገብር ያለምንም አካላዊ መድከም የኃይልና የሀብት ማማ ላይ በሙሉ የበላይነት ትቀመጣል። እናም ወደ ክፍል 3 ስንሸጋገር የኃይል እጥረትና የስነ ልቦናዊ የበላይነት መርህ። ማኪያቬሊ እንደሚያስተምረን በዓለማችን ላይ የአንድ ነገር ዋጋ የሚወሰነው በጥረቱ መጠን ሳይሆን ባለው ጥረትና ፍላጎት። አብዛኛው ሰው ጠንክሮ በመስራትና ዘወትር በመገኘት ዋጋው የሚጨምር ይመስላል። ነገር ግን እውነታው ተቃራኒው ነው። ዘወትር ክፍት፣ ዝግጁና ደካማ ሰራተኛ ሆነ ስትገኝ ሰዎች ላንተ ያላቸው አክብሮትና ዋጋ ይቀንሳል። ሰዎች በቀላሉ የሚያገኙትን ነገር አያከብሩትም። ዳርክ ሳይኮሎጂ እንደሚያስገነዝበን የራስን አቅም፣ እውቀትና ጊዜ ውድ ወይም እጥረት ያለበት ማድረግ እንዳለብህ። ሁልጊዜ የሚጠሩህ ቦታ ላይ አትገኝ። ሁሉንም ስራ በራስህ እጅ አታድርግ። ይልቁንም ያንተ ጣልቃ ገብነት በሚያስፈልግበትና ውሳኔ ወሳኝ በምትሆንበት ጊዜ ብቻ ብቅ በማለት የራስን ከፍተኛ ዋጋ አሳይ። ሰዎች ያንተን መገኘት እንዲናፍቁ፣ ያንተን እይታ እንደ ትልቅ እድል እንዲቆጥሩ ታድርግ። በየቀኑ አጥንተህ እስኪላጥ ድረስ ከመድከም ይልቅ አስፈላጊ ቦታ ላይ የስትራቴጂካዊ ውሳኔ ሰጪ በመሆን የስነ ልቦና የበላይነትን ያዝ። የሰው ልጅ አእምሮ እጥረት ያለበትን ነገር ፍለጋ ይሮጣል። ስለዚህ ራስን፣ ጊዜህንና እውቀትህን በከፍተኛ ዋጋ በመሸጥ የኃይል ሚዛኑን ወደ ራስ አዙረው። ክፍል 4። አሁን ደግሞ ወደዚህ ታላቅ እውነት ጠለቅ ብለን እንግባ። ጠንክሮ መስራት ብቻውን ለምን አየር ላይ እንደሚቀርና አእምሮአዊ ስትራቴጂ ግን የዓለምን ሀብት እንደሚቆጣጠር በግልጽ ተረዳ። ማኪያቬሊ እንደሚነግረን በአካላዊ ጉልበቱ ብቻ የሚተማመን ሰው ሁልጊዜም ለዛ ለስትራቴጂስቱ ባሪያ ነው። አንድ ሰው በቀን ለ15 ሰዓት ድንጋይ ቢፈነቅል ወይም ሰነድ ቢያደራጅ ያ ሰው የሚቀበለው ለወጣው ጉልበት ያህል ብቻ ስለሆነ የተወሰነና አነስተኛ ክፍያ ነው። ነገር ግን ያንን ድንጋይ ወዴት ማጓጓዝ እንዳለበት፣ ሰነዱን እንዴት ለትልቅ የገንዘብና የኃይል ጥቅም ማዋል እንደሚቻል የሚወስነው ሰው የጨዋታው ሙሉ ባለቤት ይሆናል። ቀኑን ሙሉ በአካላዊና በአሰልቺ ስራ የተጨናነቀ አእምሮ አርቆ ማሰብ፣ አዳዲስ አጋጣሚዎችን መመልከትና ትላልቅ ስትራቴጂካዊ ውሳኔዎችን መወሰን አይችልም። ኃያላን ሰዎች ጊዜያቸውን የሚያጠፉት በጉልበት ስራ ላይ ሳይሆን አእምሯቸውን ነፃ አድርገው የዓለምን የኃይልና የገንዘብ እንቅስቃሴ በመተንተን ላይ ነው። እነሱ የሚሰሩት አነስተኛ ነገር ግን እጅግ ከፍተኛ ዋጋ ያላቸውን ውሳኔዎች በመወሰን ነው። እያንዳንዱ ውሳኔያቸው ደግሞ የሺዎችን ሰዎች ጉልበትና ሀብት ወደ ራሳቸው ለማዞር የተሰላ ነው። አንተም ከዚህ የታችኛው የጉልበት ባርነት መውጣት አለብህ። ጊዜህንና አእምሮህን ከተራና ዘወትር ከሚደጋገሙ የዕለት ተዕለት ስራዎች ነፃ አድርግ። ምክንያቱም አእምሮህ በትናንሽ ስራዎች ከተጠመደ ትልቁን የኃይልና የብልጽግና እድል ማየት ተስኖ
በድህነትና በደካማነት ውስጥ እንድትቀጥል ይፈረድብሃል። ከዛሬ ጀምሮ እንዴት አድርገህ በትንሽ ጥረት ትልቅ ለውጥ ማምጣት እንደምትችል ማሰብ ላይ ይሁን። ምክንያቱም ዓለም የምትከፍለው ለደከምከው ላብ ሳይሆን ለመጣው ስትራቴጂያዊ ውጤት ብቻ ነው። ክፍል 5 የታማኝነትና የትጋት ወጥመድ። ጠንክሮ የመስራት አስተሳሰብ ከሚፈጥራቸው ትልልቅ ውሸቶች ውስጥ አንዱ ታማኝና ትጉህ ሰራተኛ ከሆንክ ዋጋህን ታገኛለህ የሚለው እምነት። ማኪያቬሊ ግን እውነታውን ያጋልጣል። ሰዎችን ከመጠን በላይ ታማኝና ትጉህ ሆነህ ስታገለግል የሚያዩህ እንደ አስፈላጊ ሰው ሳይሆን በቀላሉ እንደሚተካና እንደሚበዘበዝ መሳሪያ ነው። አንድን ድርጅት ወይም ሰውን ያለምንም ቅሬታ ሙሉ ጊዜህና ጉልበትህን ሰጥተህ ስታገለግል የራሳቸውን ህልም ለማሳካት ያንተን ላብ ይጠቀሙበታል። ለእነሱ በጣም ጠቃሚና የማይተካ ሰራተኛ በሆንክ ቁጥር በዛው ባለህበት ዝቅተኛ ቦታ ላይ እንድትቀር ያደርጉሃል። ምክንያቱም አንተን ከፍ ማድረግ አሁን ለእነሱ የሚሰጠውን ስራ የሚያበላሽባቸው ይመስላቸዋል። ኃያላን ሰዎች ታማኝነትን የሚያዩት እንደ እውነተኛ እሴት ሳይሆን ደካሞች ራሳቸውን የሚያስሩበት ስነልቦናዊ ሰንሰለት አድርገው ነው። ስለሆነም ታማኝነትህና ትጋትህ ለዓላማህና ለራስህ ግዛት ብቻ መሆን አለበት። ለሌሎች ሰዎች ስትሰራ ትጋትህን ሙሉ በሙሉ አታሳይ። ሁልጊዜም ቢሆን የራስህ የሆነ ድብቅ አጀንዳ፣ አማራጭ መንገድና እቅድ ይኑር። ስራህን በጥበብና በስልት እንጂ በደመነፍስና ራስህን በመስዋዕትነት በመስጠት አታክነው። ሰዎች አንተ ሙሉ በሙሉ መቆጣጠር እንደማይችሉና በማንኛውም ሰከንድ ጥላቸው ልትሄድ እንደምትችል ሲረዱ ብቻ ነው ዋጋህን ከፍ የሚያደርጉት። ትጋትህ ለሌሎች መጠቀሚያ ሳይሆን ለራስህ የበላይነት መገንቢያ ምሳሌ ይሁን። ክፍል 6 የስርዓቱ ወጥመድና የኃይል ህጎችን በመጠቀም ነፃ መውጣት። ጠንክሮ መስራት ሰዎችን እንዴት ድሃና ተጽዕኖ አልባ እንደሚያደርግ ለመረዳት የህብረተሰቡና የኢኮኖሚው መዋቅር በጥበብ መመርመር ያስፈልጋል። አብዛኛው የህብረተሰብ ክፍል የተቀረጸው ጥቂት ስትራቴጂስቶች የሚያዙትንና የሚፈልጉትን ስራ የሚያከናውኑ ትጉ ሰራተኞችን ለማፍራት። ስርዓቱ ገና ከልጅነት ጀምሮ ታዛዥ እንድትሆን፣ የሰጡን ስራ ሳትጠይቅ እንድትሰራና በደከምክበት ሰዓት ብቻ ክፍያ እንድትቀበል ያሰለጥናል። ይህ ትልቅ ወጥመድ፣ ምክንያቱም ጊዜና ጉልበትህ የተወሰነ ስለሆነ በሰዓት ወይም በጉልበትህ ልክ ብቻ የምታገኘው ሀብትና ተጽዕኖም ሁልጊዜ የተወሰነና ዝቅተኛ ሆኖ ይቀራል። ከዚህ የስርዓት ባርነት ነፃ ለመውጣትና እውነተኛውን የኃይልና የብልጽግና መረጃ ለመቀዳጀት አሁን የምናያቸውን ዋና ዋና ህጎች መተግበር አለብን። አንደኛ፣ ከሰዓትና ከጉልበት ሽያጭ መውጣት። ሀብትና ኃይል የሚመጡት ከደከምክበት ሰዓት ብዛት ሳይሆን ለዓለም ከምትሰጠው ከፍተኛ ዋጋና መፍትሄ ነው። በጉልበትህ ምትክ ሰዓትህን መሸጥ አቁም። ይልቁንም ሌሎች ሊተኩት የማይችሉትን ስትራቴጂካዊ መፍትሄ፣ እውቀትና መሪነት በማቅረብ የራስን ዋጋ ተመን። ሁለተኛ፣ የስርዓቱ ሰራተኛ ሳይሆን የስርዓቱ ባለቤት መሆን። ኃያላን ሰዎች ለሌሎች መዋቅር ውስጥ ገብተው አጥንታቸው እስኪላድ ድረስ አይሰሩ። እነሱ የራሳቸውን መዋቅር፣ ድርጅትና የኃይል መረብ ይገነባሉ። ሌሎች ሰዎች በአንተ ህግና ስትራቴጂ ስር የሚሰሩበትን መንገድ መፍጠር ስትጀምር ያኔ ከደካማው ሰራተኝነት ወደ ጨዋታ መሪነት ትሸጋግራለህ። ሶስተኛውና የመጨረሻው ደግሞ ስትራቴጂያዊ እረፍትና የአእምሮ የበላይነት። በዕለት ተዕለት አሰልቺ ስራዎች ከተጠመደ ትልልቅ አጋጣሚዎችን ማየት አይችልም። ኃያላን ሰዎች ለማሰብ ለማቀድና የሰዎችን እንቅስቃሴ ለማጥናት ጊዜ ይመድባል። ስትራቴጂያዊ እረፍት ማለት ስራ መፍታት ሳይሆን አእምሮህን ነፃ አድርገህ ቀጣዩን ትልቅ የኃይል እርምጃ ማስላት ማለት ነው። እናም ስናጠቃልል ጠንክሮ መስራት የሰዎችን ህልም እውን ለማድረግ የሚጠቅም ገመድ፣ ስትራቴጂካዊ አስተሳሰብ የሰዎችን የስነ-ልቦና መቆጣጠርና የራስን መዋቅር መገንባት ግን የራስን ንጉስነት የምታረጋግጥበት ብቸኛው መንገድ። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።